Hello, medical video students. Today we'll see about another course known as about relative clause. So be patient up to we finish. እስቲ ዛሬ ደግሞ ስለ ሪሌቲቭ ክሎዝ እናያለን። ሪሌቲቭ ክሎዝ ሎወር ግሬድ ላይ ተምራችሁታል። ጥንቅቅ ያሉታችሁን የተማራችሁት ብዙ ኮንሰፕቶች ሎወር ግሬድ ላይ ያሉ። እዚህ ጋር ደግሞ ሞር ብሪፍ አድርገን እያንዳንዱን ነገር እናያለን። መጀመሪያ ምን ማለት ነው ሪሌቲቭ ክሎዝ የሚለው እናያለን። ሪሌቲቭ ክሎዝ ኢዝ ሚለር እዚህ ጋር a type of dependent clause that provide additional information about look ዋናው የሪሌቲቭ ክሎዝ ጥቅሙ ወይም ፕሮቫይድ የሚያደርገው ምንድነው? አዲሽናል ኢንፎርሜሽን ነው የሚሰጠው። ምን ማለት ነው? ለምሳሌ አንድ ኢንፎርሜሽን ከሌላ ሰው ኮንቬይ ቢደረግልን ያን ኢንፎርሜሽን እንደ አዲሽናል ተጨማሪ ነገር አድርግቶ ኢንፎርሜሽን የፕሮቫይድ የሚያደርግልን ፓርት ይባላል ሪሌቲቭ ክሎዝ ይሆናል ማለት ነው። ስለዚህ what is the purpose of relative clause ከተባለ ምንድን ነው ጥቅሙ? አዲሽናል ኢንፎርሜሽን ፕሮቫይድ ለማድረግ ይሆናል ማለት ነው። ታዲያ አዲሽናል ኢንፎርሜሽን ስለማን ነው የሚለው ጥያቄ ይነሳል። አዲሽናል ኢንፎርሜሽን about noun ሲ ስለዚህ the main clause ላይ ስለዚህ ሪሌቲቭ ክሎዝ ማለት it is a dependent clause ሆኖ አዲሽናል ኢንፎርሜሽን ፕሮቫይድ ያደርግልናል። ስለማን ነው አዲሽናል ኢንፎርሜሽን ካለን ደግሞ ስለ ናውን ይሆናል ማለት ነው። it usually begin with relative pronoun እነዚህ ሪሌቲቭ ክሎዞች አዲሽናል ኢንፎርሜሽን የሚሰጡት በፊት ለፊታቸው ወይም አብሮ ሪሌቲቭ ፕሮናውኖችን ያስቀድማሉ። እነዚህ ሪሌቲቭ ፕሮናውኖች እነማን ናቸው ካለን ሁ አለ፣ ሁም አለ፣ ሁዝ፣ ዊች እና ዛት የምንላቸው ናቸው። እነዚህ ሆም ያልናቸው ሪሌቲቭ ፕሮናውን ይባላሉ። ጥቅማቸው ምንድነው? ሪሌቲቭ ክሎዝ ላይ በመግባት አዲሽናል ኢንፎርሜሽን ሪሌቲቭ ክሎዝ ፕሮቫይድ እንዲያደርግ ይጠቅሙታል ማለት ነው። ስለዚህ ሪሌቲቭ ክሎዝ ኢት ኢዝ ዲፔንደንት ክሎዝ ሆኖ አዲሽናል ኢንፎርሜሽን ፕሮቫይድ ያደርጋል ብለናል ማለት ነው። እንዴት ነው ፕሮቫይድ የሚያደርገው ካልን ደግሞ ሪሌቲቭ ፕሮናውኖችን ከሱ ጋር በማስከተል ይሆናል ማለት ነው። ወይም ሪሌቲቭ አድቨርብ የምንላቸው ለምሳሌ እንደ ዌር እነ ዌን እና እነ ዋይ እነዚህ እንደ አዲሽናል ሆኖ አዲሽናል ስንል ነው ሪሌቲቭ ፕሮናውን በማይኖርበት ጊዜ እንደ አዲሽናል እነዚህን መጠቀም እንችላለን ማለት ነው። እስቲ አሁን ደግሞ እነማን ናቸው ሪሌቲቭ ክሎዝ የተባሉትን እናያለን። ሪሌቲቭ ክሎዝ ሁለት አይነት አሉ። አንደኛው ዲፋይኒንግ ሪሌቲቭ ክሎዝ ይባል፣ ሌላኛው ደግሞ ነን ዲፋይኒንግ ሪሌቲቭ ክሎዝ ይባላል። ታዲያ እነዚህ ምንድነው የተለዩበት ምክንያት የሚለውን አንድ በአንድ እንይ። ዲፋይኒንግ ሪሌቲቭ ክሎዝ ምን ማለት ነው? ዲፋይኒንግ ሪሌቲቭ ክሎዝ ጊቭ ኤሴንሻል ኢንፎርሜሽን አባውት ኤ ናውን። አሁን አስታውሱ ተማሪዎች ምን ብለን ነበረ? ሪሌቲቭ ክሎዝ ማለት አዲሽናል ኢንፎርሜሽን ፕሮቫይድ ያደርግልናል። ስለማን ነው አዲሽናል ኢንፎርሜሽኑ? ስለ ናውን ነው። ስንት አይነት ሪሌቲቭ ክሎዝ አለ? ሁለት አይነት፣ ዲፋይኒንግ እና ነን ዲፋይኒንግ አለ። ዲፋይኒንግ ሪሌቲቭ ክሎዝ ደግሞ ኤሴንሻል የሆነ ኢንፎርሜሽን ነው። አዲሽናል ሳይሆን ኤሴንሻል ማለትም ለምሳሌ የተለያየ ኢንፎርሜሽን አንድ ሰው ቢነግራችሁ ከዛ ውስጥ ኤሴንሻል የሆነውን ብቻ መርጦ ኢንፎርሜሽን የሚያስተላልፍም አለው። ለምሳሌ አንድ ሰው ይመጣና የሆነ ኢንፎርሜሽን ስለ ሰሟን ቢነግራችሁ ያ ሰሟን ደግሞ ወይም የተነገረው ኢንፎርሜሽን ላይ ኤሴንሻል የሆነን ብቻ የሚነግረን ዲፋይኒንግ የሆነ ወይም ዲፋይን ሪሌቲቭ ክሎዝ ይሆናል ማለት ነው። ኢት ኢዝ ነሰሰሪ ፎር ሚኒንግ ኦፍ ዘ ሴንቴንስ ምን ማለት ነው? ለዛ ሴንቴንሱ እጅግ በጣም አስፈላጊ ነገር ነው። ምክንያቱም ዋናውን ኤሴንሻል የሆነ ኢንፎርሜሽን ፕሮቫይድ ስለሚያደርግልን ማለት ነው። ምን ሪሌቲቭ ክሎዝ ሆኖ ምንድነው ዛት ኢዝ ዲፋይኒንግ ነው ማለት ተማሪዎች። በተጨማሪም ደግሞ እዚህ ጋር ወይም ዲፋይኒንግ ሪሌቲቭ ክሎዝ ብለን የምንጠቀማቸው ሪሌቲቭ ክሎዞች ኮማ በፍጹም አይወስዱም። ምክንያቱም የሆነበት ምክንያት ምንድነው? ኤሴንሻል ኢንፎርሜሽን ስለሚጠቀሙ ማለት ነው። ኤሴንሻል ኢንፎርሜሽን ፕሮቫይድ ስለሚያደርጉ ምንም አይነት ኮማ አይጠቀሙም። ለምሳሌ ስፔሲፊካሊ ካየን ዛት በየትኛውም ኢንፎርሜሽን ኮንቬይ ሲደረግ ዛት ካለ ኮማ ፍጹም አንጠቀምም። ይህን ነገር ቢዌር ተማሪዎች። ዛት በየትኛውም ፓርት ላይ ኢንፎርሜሽን ኮንቬይ ሲደረግ አብሮ ፕሮቫይድ ከተደረገ ምንም አይነት ኮማ እንደማንጠቀም ማስታወስ አለባችሁ። እነዚህ እነማን ናቸው ካለን ዛት ኢዝ ሁ ይሆናል። ሁም አሉ፣ ሁዝ አለ፣ ዛት አለ። ግን ስፔሲፊካሊ ካየን ኮማ ማንጠቀመው ምንድነው? ዛትን ነው። ዛትን ስፔሲፊካሊ ኮማ መጠቀም አንችልም። ሌሎቹም ግን እነ ሁ ያልናቸውን ሁዝ እነዚህ ያልናቸው ኮማ ሊጠቀሙ ይችላሉ። ስለዚህ ስፔሲፊካሊ ካየን ዲፋይኒንግ ሪሌቲቭ ክሎዝ ብሎ ከተመጣ ዛትን ነው ልናውቅ የሚገባው ማለት ነው። ለምሳሌ እንመልከት።
ዘ ማን ሁ ፊክስ ማይ ካር ኢዝ ቬሪ ስኪልድ ይላል። አሁን ኤሴንሻል ኢንፎርሜሽን የተናገረው ሌላ ምንም ነገር ፕሮቫይድ አላደረገም። ስለማን የተናገረው? ስለማን ነው። ማን ነው ያ ሰው ካልን ካሩን ፊክስድ ያደረግለት ሰው ማለት ነው። ይህም ማለት ነው ለምሳሌ በምሳሌ ስነግራችሁ እዚህ ጋር አንድ ኢንፎርሜሽን ቢናገር ለምሳሌ እዚህ ጋር መኪናዬን ፊክስ አደረገልኝ በተጨማሪ እንደዚህ አደረገልኝ ብሎ ኢንፎርሜሽን ቢናገር ኖሮ ኢትስ ኤሴንሻል ኢንፎርሜሽን ወይም ዲፋይኒንግ ሊሆን አይችልም። እዚህ ጋር አሁንም ማስታወስ ያለባቸው ተማሪዎች ዲፋይኒንግ ሪሌቲቭ ክሎዝ ካለ ማለት አስፈላጊ የሆነ ብቻ ኢንፎርሜሽን ሲናገር ምንም አይነት ዘዋዘኪ ነገር ሳያስቀምጥ ማለት ነው። ለምሳሌ ዘ ማን ሁ ፊክስድ ማይ ካር ኢዝ ቬሪ ስኪልድ አለ። አሁን ይሄ ዲፋይኒንግ ነው። ነን ዲፋይኒንግ እናድርገው ካልን ምን ይጨምራል? ዘ ካር ኢዝ ቬሪ ስኪልድ አለ ማለት ስለዛ ሰው ያ ሰውዬ ቬሪ ስኪልድ ነው አለ። በኋላ ሌላ ተጨማሪ ስለዛ ሰው ኢንፎርሜሽን ለምሳሌ ኢዝ ቬሪ ሃንድሰም ሂ ኢዝ ቶል ብለን የምንጨምር ከሆነ ዛት ኢዝ ምን ይሆናል? ነን ዲፋይኒንግ ይሆናል ማለት ነው። ምክንያቱም ዋናው እዚህ የተፈለገው ምንድነው? ሁን ወይም ዛትን ከተጠቀምን ግዴታ ስፔሲፊካሊ የተፈለገውን ኢንፎርሜሽን ብቻ ነው እንጂ ሌላ ኢንፎርሜሽን መጨመር እንደሌለበት ማስታወስ አለባችሁ። አሁን ኤግዛምፕል ደግሞ እንመልከት። ሌላ ዘ ቡክ ዛት አይ ቦሮድ ወዝ ኢንትረስቲንግ አለ። አይታለ የወሰድኩት መጽሐፍ ምንድነው? ኢትስ ቬሪ ኢንተረስቲንግ ነው። አሁን በቃ ስፔሲፊካሊ ስለወሰደው መጽሐፍ ነው ቱ ዘ ፖይንት ኢንፎርሜሽን የተናገረው። ነገር ግን ለምሳሌ ቡኩ ፊክሽን ነው ነን ፊክሽን ነው ብሎ ቢዘረዝር ኖሮ ዛት ኢዝ ነን ዲፋይኒንግ ይሆን ነበር ማለት ነው። አያችኋለ? አሁን ምን ተረዳችሁ? ዲፋይኒንግ ሪሌቲቭ ክሎዝ ማለት ኤሴንሻል የሆነ ኢንፎርሜሽን ብቻ ስለ ሰብጀክቱ ማለት ነው። ሰብጀክታችን ማን ነው? ኢትስ ኤ ቡክ ነው። ስለዛ ኢንፎርሜሽን ብቻ ቱ ዘ ፖይንት የሚናገር ከሆነ ዛት ኢዝ ዲፋይኒንግ ሪሌቲቭ ክሎዝ እንለዋለን ማለት ነው። ሌላኛው ደግሞ ስንመልከት ሺ ኖውስ ዘ ቦይ ሁዝ ዶግ ወዝ ሚሲንግ አይቷለ። ሰብጀክቱ ምንድነው? ዛት ኢዝ ስለ እሷን የተናገረው ምንም አይነት ስለ ዶግ ሌላ ኢንፎርሜሽን አልተናገረም። ስለዚህ ዛት ዋይ ዲፋይኒንግ ሪሌቲቭ ክሎዝ ያልንበት ምክንያት ማለት ተማሪዎች